Walk. ሰምቶ እንዳልሰማ አይቶ እንዳላየ ምን አገባኝ ማህበረሰቡላች እንዴት ነሽ? ጣልጣል አውጣ ሳንቲም የቻልከውን ጣልጣል አዙረው የቻልከውን ሰምተኛል የቻልከውን እያወጣ ጣልጣል አዙረው ዛሬ የእንጨትና የሰው ልጅን ግንኙነት እናወራለን ካመጣጡ ጀምሮ ድሮ አዳም ከሔዋን ጋር የተከላከለውን ዕፀ በለስ የበላው ከምን ላይ ነው? ከዛፍ ላይ ነው። እንጨት ልጅ የሚፈጠረው የት ነው? ተፈቃቅዶ አልያም ድንገት አልጋ ላይ ነው። አልጋ ምንድን ነው? እንጨት ነው። ሌላውን ተውት። እናት ከወለደች የምትታረስ ሴት ነው። አልጋ ላይ ታርሳ ልጇ ካደገ በኋላ ልጇን ፀሐይ የምታሞቀው ምን ላይ ነው? ዱካ ላይ ነው። ዱካ ምንድን ነው? እንጨት ነው። ተውት እሱን። ትምህርት ቤት ገብቶ ያለውም የሌለውም ይሁን ኬጂም ገባ ኤኔታም ገባ በምንድን ነው የሚቀመጠው? ወንበሩ እንጨት ነው። እሱን ተውትና የትኛውም መንግስት የስልጣን ሽኩቻ ካደረገ በኋላ ህዝቡ ካለቀ በኋላ መንበረ ዙፋኑ ላይ የሚቀመጠው ምኑ ላይ ነው? እንጨት ላይ። እሱን ተውት። ክርስቶስ ስለኛ ፍቅር ብሎ ሕያው መስዋዕትነት ነፍሱን የሰጠን የተሰቀለው ምን ላይ ነው? እንጨት ላይ ነው። ከእንጨት የከፋው ከእንጨት የሚጠላው የሬሳ ሳጥን ሰው ተቸግሮ የሰው ዓይን አይቶ መቀበሪያው እንጨት ነው። ሌላ ፎግር ሰው ሞቶ ከመረዳዳት ለምን በእንጨት ከመቃጠል? አምጣ